ደግሞ ማለት ነው እኔ በየቀኑ ስጋ መብላት የምችል ሰው ግን አንቺ በየት በኩል ይችላል በየት በኩል እዚህ ጋር ሆነሽ አንቺ ከሌላ ሰርተሽ ነው እዚህ ጋር ግን ያው ሆዴ አባውን በቀል ያወጣዋል ነውና በበቀሉ አወጣላት ክፋቷን ነገራት። በየቀኑ ስጋ መብላት ከቻለ እንጀራ አለሽ ወይ እንግዳ መጣብኝ ወጥ ስጪኝ ምናምን በቃ ይሽታገነ አርቢያ ሎንጋ የባለቤቱ ነው እቺም ያስገባው ስለዚህ በባለቤቱሽ ነው አሷል የገባችሁ ገብቷችኋል። እንግዲህ ፍርዱን በሱ ይሽታገነ አርቢያ ሎንጋ ይሁን ሱሪ ላይ ያለቀውም ብታጥበው የኔ በምን ቀን እንደርኩናል ማክሰኞ ጭራሽ ምንም ማድረግ አይቻልም። ከልጁ 2 ሚሊዮን ብር በርቷል። ይሽታገነ አርቢያ ሎንጋ ሰላም እንዴት ናችሁ? እንኳን ወደ ገኒ ሚዲያ በሰላም መጣችሁ። ስለመጣችሁ እኔ ደስ ብሎኛል። ከመጣችሁ አይቀር ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። እናንተን ያዝናናሉ፣ ፈታ ያረጋሉ፣ ያስተምራሉ ምላቸውን ቪዲዮዎች ይዤ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከመጨረሻ ድረስ መመልከት፣ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስፈር ብቻ ነው። ወደ ቪዲዮ ወይ ጉድ! ምንድነው? ማነጽር ምንድነው? ከማን የሰረከው? የሴት እኮ ነው ይሄ። አንቺ ምን አገባሽ? አንቺ ቀናተኛ ካለሽ ገዝተህ ባልሆነ ይሄ አረተይ በእናትሽ እኔ ስንት ብር አውጥቼ ገዛ ስለማታውቂ ነው። እንግዲህ እውነት ልንገርሽ ዛሬ እሺ እውነቱን ልነግርሽ ነው መጣው። የምን እውነት? አንቺ አከራይ ሆነሽ በተከራይነት ቀኝ ሰው ነሽ። እኔን ይሄ የሴት መነጽር ምን አገባሽ አንቺ? ምን ሰብር እንዳልሰብረው ማን ይቆጣል? ልንገርሽ እኔ እንዳንቺ ከፋ አይደለም። ጥሩ ነው ክፉ በጎ ነኝ። እውነት ሰው ስለኔ ሳውራ ስላልሰማሽ እንዴ ማን ነው ክፉ ነህ ያሉ ደግሞ ማለት ነው እኔ በየቀኑ ስጋ መብላት የምችል ሰው ግን አንቺ በየት በኩል ይችላል በየት በኩል እዚህ ጋር ሆነሽ አንቺ ከሌላ ሰርተሽ ነው እዚህ ጋር በፍተሻ ነው የምናልፈው። ይሄን አክል ነው የተጎዳ ማን ነው ያልከለው አንተ? ወረበላ ማኔ ስሜናታን ነው ከዚህ ቤት ነው የምትወጪው። እሺ ለገናወራለን ማን እንደሚወጣ ምን እግለ ማን እንደምፈርድ አታውቂም አንቺ። እሺ እናያለን። እሺ ጧት ጠብቂ። ጭራሽ ጧት ሂድ አንተ አረቂያም እኔ አዎ ራሴ አልገባም እዚህ ቤት አልገባም። ለምን ማን ተጎዳ? ሰንኩሱ ዛሬ ሞራል ተሰምቶታል። ጌሾ ይመስለኛል እንጂ ጌሾና በቀላቸው እንጂ እሱ እንኳን ይሄን ያህል ሞራል የለውም። ያለውንም አስረክቦ ነበር የሚሄደው። ግን ያው ሆዴ አባውን በቀል ያወጣዋል ነውና በበቀሉ አወጣላት ክፋቷን ነገራት። በየቀኑ ስጋ መብላት ከቻለ እንጀራ አለሽ ወይ እንግዳ መጣብኝ ወጥ ስጪኝ ምናምን ከዚህ ወዲያ አይመጣም። እንግዲህ በሚቀጥለው ቪዲዮ ደግሞ ምን እንደሚል እናየዋለን። አይ ቲንክ ቀጣዩን ይሰራዋል ብዬ አስባለሁኝ። በማግስቱ በምን አይኑ ያያት ይሁን? በስመ አብ ወልድ ጉዱ ፈላ። ግን እንደዚህ እየጠጣ ቢናገር ይሻላል። የልቡን
እንዴ ተጫወተችበት እኮ ምንም ይዞ መግባት አልቻለም ወደ ቤቱ። በር ላይ ቁጭ ብላ ጠብቀዋለች። እሱ መሮታል። ለዛ ብሎ ይመስለኛል የጠጣው። እንጠብቃለን። ወይ አንድ ነገር ላማክር ፈልጌ። ምን ነበር? ከባለቤቴ ጋር ተለያየንና አንድ ልጅ አለ። አሁን በፍርድ ቤት ልጁ የማን ይሁን ተብሎ እየተጣላ ነው። ኦኬ ነው እንዴ? አዎ ልጁ ለማን ይሰጥ? አዎ ይኸውልሽ አንድ ሰው ኢቲኤም ላይ ብሩን ካስገባ በኋላ ብሩ የማን ነው? የባለቤቱ ነው። ኢቲኤም ያስገባው? አዎ። ስለዚህ በባለቤትሽ ነው አስዋል የገባችሁ ገብቷችኋል። እንግዲህ ፍርዱን በሱ ተስማማላችሁ ወይንስ እናንተ ሌላ ፍርድ አላችሁ? እስቲ ኮሜንት ሴክሽን ላይ ቅመም ምንድነው? ውሻ ናታ ቡችላ ሌላ ውሻ ምን ነው? ይሄ ራሱ በረሃብ ቢሞት ነው ጭራሽ ሌላ ውሻ ምንድነው? ሌባ እኮ ትጠብቃለች እና ይሄ ባስ ነው የሚጠብቃት። እቺ ልጅ በባስ ነው መሰለኝ ትምህርት ቤት የምትመላለሰው። በቃ የባስ ነገር አማሯታል። ሁሉ የእሷ ጥበቃ ለነሰተ እውነቷን ለነገሩ ግን በዚህ በተወደደ ኑሮ ሌላ ቡችላ ያኛው ራሱ በራብ ሊሞት ነው ብላለች። እሱም መጀመሪያ ማብላት አይሻልም? ሌላ ቡችላ ከማምጣት መሯታል። ምን ሆነ እኔ ልጅ እንደዚህ ተከስከው? አይ ዛሬ እኮ ትምህርት ቤት የእሳት አደጋ ተፈጥሮ ጓደኞቼ ሁሉም ሞቱ። ውይ እንደው እንኳን አንተ ተረፍክልኝ የኔ ጌታ፣ እንኳን አንተ ተረፍክልኝ። አንተ ብትሆን እንዴት ችለው ነበር? ግን እንዴት ተረፍክ የኔ ልጅ? እኔ አይ ሽንቴ መቶ ሽንት ቤት ሄጄ ነበር። እንኳን አንተ ተረፍክልኝ። እንደው ቤተሰቦቻቸው እንዴት ሆነው ይሆን? እንደው መጽናናቱን ይስጣቸው። ሌላ ምን ይባላል? አይ ግን እኮ መንግስት 2 ሚሊዮን ብር ለሟች ቤተሰቦች ሰጥቷል። 2 ሚሊዮን ብር? 2 ሚሊዮን ብር። አንተ ስትንከረፈፍ 2 ሚሊዮን ብር ታስመልጠኛለህ? እኔ እኮ ልጅ ነበር የሆነ ሱሪ ላይ ያለቀውም ብታጥበው የኔ በምን ቀን እንደርኩት ናንተ ማክሰኞ ጭራሽ ያ እንግዲህ ጊዜው ነው። ምንም ማለት አይቻልም። ምንም ማድረግ አይቻልም። ከልጁ 2 ሚሊዮን ብር በርቷል። ቁጭቷን ያው በድብደባ ትግለጽ። ምንም ማድረግ አይቻልም። ማንን ትመስላለህ? አቶ ኢንጂነር ታከለ ነው። ከማን መጣ ይሄ መልስ? ከአባት ከእናት ነው የወሰድከው ወይስ አንተን የሚመስሉ ሌሎች ሰዎችም አሉ? አይ የሆነ ለመናገር እኔን የሚመስል የለም። እኛ ቤት ውስጥ በእናቴ ያደኩ ልጅ ስለሆንኩኝ እናቴ ጋር ያለው ነገር እንግዲህ ዘሴም ስለሆነ የተለየ ነገር የለውም። ሜቢ ወደፊት እንግዲህ እስኪ አብረን ምን ይሆናል። ኦሮሚያ ህብረት ስራ ባንክ መርካቶ ቅርንጫፍ ወይም ቦምተራ ቅርንጫፍ ላይ ነበር የገባሁትና በገባሁበት ጊዜ የሚመጣው ደንበኛ ሁሉ ሳይኝ ይደነግጣል። እዚህ ምን ታረጋለህ እንዴ አንተ እኮ ይላልና ግን ከጊዜ አንፃር በኋላ ውጭም ሰውጣ ሪኮግናይዝ መደረግ ጀመርኩ። አንተ እሱ ነህ ወይ ወንድሙ ነህ ወይ እንደዚህ ነህ ተባለ። ከዛ እንደዚሁ በስራ አጋጣሚም ደግሞ ከወንድሙ ጋር ለመገናኘት በቃው። ከወንድሙ ጋር አወራን ከተከበረ ካቶ በቀሎ ማበንቲ ጋር ግን ትመስላለህ አለ። ግን ወንድሙ አመነ አዎ አይቶ ኦሬዲ ምንም እንደውም ከሱ ይልቅ ሞር ወደ እኔ ዞረ ነገሩ። ምክንያቱም እዛም ያሉ ሰዎች ይሉ ነበረ። ከዛ ወንድም የክቡርነታቸው ወንድም ያመኑትንም ፈራ ተባልን እኮ በዚህ እንዳልን ኃላፊነት በዚህ ምንድነው ነው ማለት አጣብቂኝ ውስጥ ገብቼ እኮ ነው የምጠይቀህ። አራዳነትና ዘነጣ ላይ ኦሬዲ የታወቀ ነገር ነው። እንደኛ ፎሎ አፕ ማድረግ ላይ ሳይኖርብን አይቀርም። ኮፒ እናደርጋለን ችግር ያው የወጪ ጉዳይ ነው እንጂ በጀቱ አይፈቅድም እንጂ የባንክ በጀቱ ግማሹ ዲኤንኤ ተመርመር ይላል፣ ግማሹ ደግሞ በቃ የሚያውቃቸው ሰዎች በጣም ብዙ የሚያውቁት ሰዎች ደግሞ በመልካም ነው። ግን ሰው እንደዚህ ስቲል ነው እናቴ አላመነችም። በእውነቱ ስቲል ነው ማለቴ ሰው በዚህ ደረጃ ማየቱን መግፋቱን አላየችም። ግን ያው እናቴ የሚያው ያራዳ ልጅ ነች። እንደዚህ እንትን የሚላት አይመስለኝም። እንደው እኔ በሆነ ያንተ እናት በሆነ እንደው እኔ ነኝ እንጂ ታግም ማረገው በይ አስላለህ። ግን አመሰግናለሁ። ፀጉርህ ሁሉ እቺ መምጣቱ አፍንጫ ስታወራ ምናምን ይገርማል። ግን እንግዲህ እግዚአብሔር ስራ ነው። እንግዲህ ሁሉ እንደምታየው ያው እኛ የፈጠረው ነገር አይደለም። እሱ ነው እንግዲህ ያመጣን ያመሳሰል። አዎ እውነቷን ነው። በጣም ይመሳሰላሉ። ትንሽ ይሄኛው ልጅ ነው፣ ያኛው ትንሽ ትልቅ ይመስላል። ሌላ ሰውነታቸው ታከለ ትንሽ ቀጠን ያለ ይመስለኛል እንጂ በጣም ነው የሚመሳሰል። ግን ያው በሳይንሱም የሚመስሏችሁ 7 ሰዎች አሉ ተብሎ ያው ሲወራ ሰምቻለሁ። ምናልባት ለዛ የኃይሌ መመቷል አይደለ? አንዴ ሰይፉ አቅርቦት ነበር ኃይሌን የሚመስል ልጅ። ዲኤንኤ ቢያጣሩ ይሻላል። በጣም ነው የሚመሳሰሉት በጣም። በነገራችን ላይ ግን ታኬ ዘናጭ ነው።
ያው ያራዳሽ ነው ልቅት ያለ ነው ደስ ይለኝ ነበር እኔ በጣም ነው የምወደው አይደል ባል እኔ ነኝ አይደል አንቺ አማት ነሽ የባልነት ግዴታዬን እንድወጣበት ፍቀጅልኝ ጣልቃ ትክፊ አልሰማ ስትል ከርመ ዛሬ ነው ልጅ መሆኑ አይገባ ገና ለገና ተኮራርፈዋል ብለሽ ህፃን ብለሽ መሳደብ አትች እንግዲህ ያው ቀቀለ ብላት እበላት ስትበላ ከነጫማዋ ከነቀሚሷ ከነ ጸጉሯ እንኳን የራሱ አይደለም ተቀማርገ በላት ስልቅጥ አድርጌ ነው በላት ሄዱ ያለ ጨው ተጣፍጥኛለች ታዲያ ምን ነው ፍቅራችሁ እንደ ህያ መላፋት በዛበት አርቲፊሻል ቢበላ አይጣፍጥም እንዴ ቅርጥፍ ተፈካረክ ከና አርቲፊሻሉ ቀቅሎ ይበላት ይሻላል አይ ወላላ ጥሩ ተናግራለች የድዴቷን በደንብ አብርደዋለች እሱም ተበላታለሁ ይሄን ያልከናቱ ጋር መመላለስ በዚህ ሁኔታ ሙሉ ማየት ተፈለጋችሁ ምስኪኖቹ ላይ አይ ቲንክ ማየት ትችላላችሁ ብዙ ያስቃሉ ይዋችሁ ቤተሰብ እንግዲህ የተወሰኑ ስራ ወጥተዋል ቤት ያለውን ብቻ ነው ያው እንግዲህ የተለመደውን 7 ሰዓት ይመለሳሉ ምሳ ሰርቼ እየጠበቁ ነው ያው ቤት የዋለ ሰው እንግዲህ ያው ያዘጋጀው የተለመደ ነው በእኛ ቤት እንግዲህ የሚፈጠረውን አብረን የምናየው ይሆናል አባቶች በዚህ ሁኔታ የሚያዘጋጁ ከሆነ ቤተሰብን መቀበል እንሳሳት ነው ይገርማሉ ግን እንዴት እንደሳማ እንዴ ጸጉሯን ሊያጥባት ብቻ እንዳይሆን ይገርማል ያ አስተማሪ ነው ከነዚህ መማር አለብን በደንብ ገርኝ ነፃ ልጅ ነው ደግሞ ያጠፋት እኮ መታደል ቤተሰብ ሁሉም ነገር ነው ቤተሰብ ለሁሉ ነገር ምላሽ ነው ለተረዳው ቤተሰብህ ከሌላ አንተ ምንም አይደለም ብቸኛ ነው ለተረዳው ሰው ምንም ዋጋ የለም ቤተሰብ ከሌላ እነሱ ያንተ እጅና እግር አካላቶችህ ናቸው ደስ ይላል እኮ በትሪ ራሱ አቅርቦ መብላት ናቸው አንተን የሚደበድቡ እኔ ያደረኩት ብለህ ብታስብም ጣታውን የሚስቡልህ እነሱ ናቸው ሰው እንዴት አባትም እናትም እህትም ወንድምም እንዴት መሆን ይችላልና አባቴ እንዴት መታደል ነው አንተ ማግኘታችን እና በጣም ነው እናመሰግናለን እግዚአብሔር ይስጥልን እንደዚህ ሆኖ ሳይሰማህ እኛ ስራውን ስንመጣ አንተ እንዲችና አዘጋጅ ተመጠበቅ እናመሰግናለን እግዚአብሔር ይስጥልን አስተማሪ ነው ብዬ አምናለሁ ምክንያቱም ወንድነቱ ሳይዘው ቤቱ ሲወል እጁን አጣጥፎ ቁጭ ነው አይልጠበቃቸውም ኩካርጎ እነዚህ ሲቀበላቸው ልጆቹም ትልቅ ነገር ከሱ ይማራሉ እኛ ራሳችን ከሰውየው ብዙ ነገር የምንማር ይመስለኛል አሁን ያለው ወጣት መማር አለበት ከዚህ እናትየዋ በዚህ ሁኔታ ጸጉሯን አጥቦ አብስሎ አብልቷት ምን ያህል የታደለች ነች በድህነት ብትኖርስ በፍቅር እንደዚህ ሀብት ምን ይሰራል መከባበርና ፍቅር የሌለበት ሀብት እንደዚህ በድህነት በፍቅር መኖር አይሻልም ደስ ይላል እውነት ለኚህ ሰውዬ በጣም 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 ምስጋና አለኝ አስተማሪ ቪዲዮ ነው ያው ትማሩበታላችሁ ብዬ አስባለሁ እኔ ስለተማርኩበት ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደመሰገጥ ደስ የሚል ነገር የለም ብራዘር አየ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳ በቃ እኔ እንደሱ ሰገጤ መሆን ፈልግ በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ ፋራ ያለኝ እኮ ውጪ ማደር ስላቆምኩ ማን ነው ፋራ ከኔ ነገስ የሱነው በቃ ነገር ተበደላላ በነበርኩ ጊዜ አራዳ ጠብሳቆም ፋራ ኮንኩ ፋራ መሆን ነው ፈልገው ይባ ሰዎች እርድና የሚሉት ነገር ምንድነው በቃ ይሄ የሚመስለው ነገር ፌኩን ላይፍ ነው እርድና ነው እኔ አራዳ መጀመሪያ ዳር መሄድ ነው ለኔ አራዳ ጥግጥጉን መሄድ ጥላጥላውን መሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ
እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብዬ አውቃለሁ ልልህ ነው። ተሰብስበው መከረውኛል ተሰብስበው ወደ ነበር እንደ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። እና ወዴት ነው መለሰው? በጣም ተበላሸ እኮ ተባልኩት እኔ ሲጋራ፣ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው። እና እኛ ሀገር እሱ ተገለበጠ ነገር አለ፣ ተገልብጦ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደል? ነው ወይ ነው? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለም። አሁንም ሄደን እናት አልጋ ላይ የተወለድክበት አልጋ ላይ ለመተኛ ትሮጣለህ። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። ፓስተር ቸሪ እንዳለው በፊት ያው ልጆች ሆናችሁ ብዙዎቻችሁ ታስታውሱታላችሁ። የማያጨስ የማይጠጣ ወጥቶ የማይዝናና የሆነ ፓሪ ምናምን የማይሄድ ሰው ሰገጤ ይባል ነበር። የአዶናይ ወርድ አይደለም። አዶናይ አሁን ፓፒላር አድርገው እንጂ ወርዱን ከሌኮ ሰገጤ ነው፣ እንዲህ አይችልም እንዲህ አይሆንም ይባላል። መጠጥ ራሱ አይ እኔ አልወድም አልጠጣም መጠጣት አልፈልግም ምናምን ስትል ሰገጤ ይባላል። ሰገጤ ነው። አዎ ከሌማ ሰገጤ ነው እኮ መጠጥ አልጠጣም ይላል። የእርድና ምልክት ነበር በፊት። ግን እርድናው የትኛው እንደሆነ ሁላችሁም ያወቃችሁት ማገናዘብ ስንጀምር የትኛው ነው እርድናው? እርድናው መስራት፣ ላይፍን መቀየር ይመስለኛል፣ መማር እንጂ ማጨስ፣ መቃም፣ መጠጣቱ እርድና ነው ብዬ አላምንም። መሰገጥ ነው፣ እሱ ነው መሰገጥ፣ ይሄኛው አይደለም። ያው በፊት ይባል ስለነበረው እውነቱን ይመስለኛል፣ እሱም የተባለ ይመስለኛል። ምክንያቱም እንደዛ አይነት ሰው ስለነበረ ብዙ ኢንተርቪው ሲሰጥ እንደዛ ይል ስለነበረ ይመስለኛል። እንግዲህ መሰገጡ እዚህ ቦታ ደርሶታል። ፋራ መሆኑ በዚህ ሁኔታ ከሆነ መሰገጥ ይሻላል፣ ብንሰገጥ ይሻለናል ላይፋችንን ለመቀየር። ሰገጤ ይበሏችሁ፣ ሰግጡና እንዳዶኔ ወይ ፈምሱ። ወደ ቀጣይ ቪዲዮ። ባለፈው ቪዲዮ ላይ ዮኒ ማኛ ወደ ኦርቶዶክስ ለመምጣት ዳር ሲል ሰምተነው ነበረ። እኔ ወደ ፍቅር ሲዝም ሂድ ብዬው ነበር እንደ ሀሳብ። ሞጣም የሆነ አስተያየት ሰጥቶታል። እዚህ እሱን አይተደለም ማለት ዮናስ ጓየው ፍቅረሲዝም የሚባለው ሞክር፣ እሱ ነው የቀረ። እኛ እንቀበልም። እኛ መቀለጃ አይደለም። እኛ ሃይማኖት ትኩረት ለመሳብ ነው። አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ጴንጤ የሆነ አላህን አፈሩም እንደ ወይም እግዚአብሔርን አፈሩም ኦርቶዶክሶች። ጴንጤዎችስ ቢሆን ኢየሱስን አፈሩ። በዚህ ደረጃ ትኩረት ለመሳብ ብሎ እንጂ አምኖ ነው እንዴ ልጁ እየመጣ ያለው? የስንት እዛ ውስጥ የሚያምኑ ህይወቴ ብለው መንገዴ ብለው እያመኑ ያሉ እየመጣ እንደዚህ ሃይማኖትን መበከል አለበት እንዴ? አንድ ሰው መፍቀድ የሚፈቀድና የማይፈቀድ ነገር መፍጠር አለባቸው። ዝም ብሎ እንዴት በየጊዜው እዛና እዚህ ይላል? ሳያምንበት ነው የሚመጣው ማለት ነው። ሳይፈልግ ነው። ትኩረቱ ሌላ ጉዳይ ነው። ሐሳቡ ምኞቱ ሌላ ነውና ሁላችሁም ብትከለክሉ ጥሩ ነው። ቀጥ ለጥ ብሎ አንዱን ይዛል እና ሁላችሁም ልትከለክሉት ይገባል። እኛ በኩላችን አንቀበልም። ከልቡ አምኖ ጸንቶ ፈጣሪን ብሎ ነው እንጂ እንደዚህ አይነት ሰው መቀበል አንፈልግም። ምክንያቱም ራሱን መግዛት አለበት። ረጅም ጊዜ ወስዶ ምን እንደሚፈልግና እንደሚያስብ እንኳን አያውቁ። ፍላጎቱን እንኳን በቅጡ አያውቁ። ሃይማኖታችን ማራከሽ አይደለም። እኔ ግን እንደ ሀሳብ መጀመሪያውኑ እሱ የፍቅር ሲዝም መስራች ይመስለኛል ያጠፋው። ምክንያቱም በባለፈው ህይወቴ ዮኒ ማኛ ልጅ ነበር ብሏል አይደል? ልጅ ደግሞ ከወላጆቹ ነው እምነት የሚወስደው እና መጀመሪያ አላስተማረው ማለት ነው፣ አንዘላዝሎ ያሳደገው። ስለዚህ የወላጆቹን እምነት ስለማያውቅ ነው አሁን ያገኘበት ይገባል ይወጣል። አሁንም አረፈደም፣ ደምሳሽ አረፈደም። አስተምርና ወደ ወላጆቹ እምነት ይሄድ። እሱም ደግሞ ፍቅር ሲዝም ነው።
በበፊት ህይወትክ አባቱ ከሆንክ ቀተ መክረ እምነትክ ይሄ ነው ወደኔ እምነት ና ማለት አለብህ። አንተ አልተቀበልከው ማን ይቀበለው? ሲል አባትና እናቱ ያልተቀበሉት ልጅ ማን ይቀበለው? አንተ ተቀበል እንጂ አንተ አባረክ ሌላ ሰው ማን ይቀበለው? አንተ የጠላውን ሌላ ሰው የሚወስድልህ ይመስላል? ተረከብ በቃ ያንተ ነው ውሰድ። አንድ ላይ ያፍበል። እኔ የምልህ እዚህ ነው እንደ ባንክ የሚቀጥሩት? አዎ አልገቡም። እኔ ቶሎ መጥቼ ነው። በዚህ ስራ 32 ጥርሴ ነቅዬበታለሁ። እኔ ነኝ የምቀጠረው። እና አሁን ያለው ጥርስሽ ከየት ነው? አንቺ እንደው ምንም ልታውቂ አይመስለኝም። ስለወለድ ታውቂያለሽ? ኧረ ወለድ ግጥም አድርጌ ነው የማውቀው። እስቲ ምንም ታውቂያለሽ? አየር ወለድ፣ ልብ ወለድ፣ ዋው ባላው አንቺ ሰልፍ አትበላሽ። ቀቃጃ ትናኛለህ እንዴ? ረጅም እኮ ነው አወለድ። ሰው መግባት የሌለበት ቦታ ሲገባ እንግዲህ እንዴ ወለድ አየር ወለድ ያ ሌላስ ምን ወለድ አለ? ያ ወለዱ ተመችቶኛል። ያ ከእውቀት ነፃ አቤት እውቀት ነው ለሷ የሚባለው። ሌላ ምን ይባላል? አንተ በረከት ነህ አይደለም? አብርሃም ነህ አይደለም? እንዴ ያባክ ሰለሞን ነህ። ለአርሰናል ነው። በዚህ ልክ መታወቅ ግን ትንሽ ይከብዳል። በባዶ ኪስ ሁሌ ባዶ ኪስ እንደሚሄደው እሱ ምን አንከለከለው? ለምን አይኑን ያዘው? የሚታወቅ ከሆነ ወይ ኪሱስ ወረቀት እንኳን ቢይዝ አወጣለት፣ ገለበጠው ወዲያውኑ። በኪስ ይለያል። ግን አሮ ነው ምንም አይደል። እግዚአብሔር ያስዳቅ። ሰው ቤት ሄደን ይጮሃል ቲቪ እና እንዲህ ስል በአጋጣሚ አገኘውኝ ሪሞት ማለት እና ሚውት አደረኩት እና አስቀመጥኩት ማለት ነው። እንዴ ምን ነበር እንዴ? ሚስቴንም የመረጥኳት አይቼ ነው ያለ እንዴ? በደንብ አይታታላ እንዴት መራጭ እንደሆነ አይቼ ነካ። ቀይ ሴት ወድ ነበርና ያደኛል ምን ይለኛል? ደማቅ እኮ ስለሚታየ ነው ከሩቅ። አሁን እኔ ልጆች አሉኝና ልጆቼን ሳሳድግ እናቴ እንዴት ተቸግራ ነበር ላለው። ለምን ምንም ጉዳት የሌለበት ልጅ ማሳደግ በራሱ ከባድ ነው አይደለም? ጉዳት ያለበት ልጅ ማሳደግና ያንን እንረዳለሁ። እሷ በጣም ጎበዝ ነበረች። እኔ እስከ 5 ዓመቴ ድረስ እስከ 6 ዓመቴ አካባቢ በደንብ አይ ነበረ። ከዛ በኋላ ነው ችግሩ የተከሰተው። ለመጨረሻ ጊዜ ማየት ሙሉ በሙሉ ያቆምከው የዛሬ ስንት ዓመት? 9 10 አዎ እዛ አካባቢ 8 ዓመት እያየህ በነበረበት ጊዜ አይምሮ ውስጥ የቀሩ ነገሮች እስቲ ሳለልኝ ምንድናቸው? ወይ ብዙ አሁን እንትን ይሄ ጠዋት ከቸርች ሰዎች ሲመለሱ ነጠላ ለብሰው ቄጤማ ይዘው ምናምን በጣም እምወደው ነገር። አዎ ታምር ነው። አንድ አይነ ስውር ሪሞት አንስቶ ኢቭን ሰው ቤት ሄዳችሁ የሰው ሪሞት የቱ ጋር ሚውቱ እንዳለ ራሱ እኮ በጣም ፊግራውን ለማድረግ ትንሽ የሚቸግር ይመስለኛል። እንኳንም አንድ ማያይ ሰው ቀጥታ ሪሞት አንስቶ ቲቪው ሚውት ቢያደርግ ለኔም ተአምር ነው። ተአምር ይመስላል። እሷን መሰለው ለኛ እንግዲህ መስሎናል። ሁለተኛ ሚስቴንም አይቼ ነው የመረጥኳት። ልበ ብርሃን ናቸው ይባላል። ሜቢ ውስጡ የቀረ ከለር ስላለ በዛ ከለር መስሏት ይሆን አሮዶ እንዴት እንደመረጣት አላውቅም። ይገርም ብላሽኝማ እራት አልሰራሁም። ፒሳ እንድታዝብ ብዬ ነው የሚለው ፒሳ ፈሬ ነው ደወል። Hello? Domino's, yeah. I'd like to place an order. Yeah, can I get a large pepperoni pizza? እንዴ አንተ ነው ሱፐር ካለ Yeah, the pork one. Yeah, the extra pork. አንተ ዝጋልኝ እሱ ዝጋልኝና ዝጋልኝ ነገር ያለው አታዛትም እሱ ነገር ዝጋልኝ በቃ። Yeah. Okay, let me call you back. Okay, sorry. ዝጋልኝ። Sorry. እንዴ ምንድነው አንተ ምንድነው የሰማው? ፖርክ ነው እንዴ ያልከው? እማ ሌላ ምንም ነገር የለኝም ስላሉ እኮ ነው። ምን ላክ ታዲያ? ምን ማለት ነው? ሳምበላ ለምን አናድርም? እንዴት ነው ፖርክ ከመቼ ጀምሮ ነው ፖርክ የምትበላው? እማ እውነቱን ለመናገር እኔ ሳምበላ
ሳልበላ ከማደር ግን እኔ ፖርክ ብላ ይሻለኛል። ያ በእምነቱ ብቻ ሳይሆን አይ ዶንት ኖ በቃ ቶሎ ነው ቅፍፍ የሚለን ፖርክ ሲባል ገና የሆነ ሁሉ ሰው ነው ድንገት ቢለው ፖርክ አለው እንዴ ምናምን ብሎ ነው በቃ የሚደነግጠው። እምነቱ ብቻ አይመስለኝም የሆነ መንፈራው ነገር ያለ ይመስለኛል። ጥግ ሴትያ ብቻ ሳትሆን ሌላው ወጣቱም ቢሆን ፖርክ አለው እንዴ ምናምን ብሎ ሰው ሲደነግጥ ነው የሚታየው ብዙ ቦታ ላይ። እንግዲህ አስደንግጧታል። ዶክተር ነኝ የባህል በጣም በሚገርማችሁ ሁኔታ ስንስቅ ስንጫወት ብዙም ፊደል የቆጠርን አንመስልም። ዶክተር ነኝ እኔ። የሕክምና ነው? አዎ ነው ምናምን የአምባሳደርነት አይደለም። የሕክምና ዶክተር ነኝ፣ ሜዲካል ዶክተር ነኝ። ፍት ስንል አንድ ቀን ሳታክም እና ማይፈል ይወጋ ነበር። ምንህን ይውጋ? አይ ተቸግሮ ተዳብሎ። እሺ ጥልዬ የኔ ፍቅር ጠይቅ መጀመሪያ ነው የኔ ፍቅር የምትላት ጠይቅ መጀመሪያ። የክብር ነው ዶክተር የክብር ነው አይደለም። የሕክምና ዶክተር ፊልም ላይ ነው። 7 የት ዩኒቨርሲቲ? ሐዋሳ ስልህ 7 ዓመት ስትጨምርበት ከዚህ የትምህርቱ ራሱ ብቻውን ካንተ አሁን ካለህበት እድሜ ጋር ትንሽ አይሄድም። እንዴት አሰብ የኔ ታናናሽ ዶክተሮች አሉ አዎ በ25 ስንት ዓመቱ ነው ዜዶ? 25 ዓመት አንድ ወጣት ልጅ 25 ዓመቱ ላይ ዶክተር ስንት ዓመት ሰራ? በሕክምና 6 ወር ገደማ ነው። ከነማን ጋር ተማርክ? እና ጲላጦስ ክላስሜቶቼ ልጥራለህ። ተስፋ ማርያም ገብሬ፣ አረጋኸኝ ታደለ፣ ነጻነት ከበደ፣ ቦብ እንለዋለን አንደኛውን። ሪጉላር ነው ወይስ ኤክስቴንሽን የተማርከው? ጥሩ ጥያቄ። ኤክስቴንሽን የተማርከው? ኤክስቴንሽን ዶክትሬት አይሰጥም። ስለዚህ ወይኔ ዜዶ ተዋረደ። አይሰጥም። ከመዋሸቱ በፊት ስለዛ ነገር እውቀቱ ይኑሮት ይባላል። ያው እውቀቱ ሳይኖረው እንግዲህ ተዋረደ። ጥሩ ዋሽቷል ማለት ነው። ያው ነጥሌ ያምኑት ነበር ብዬ አምናለሁ። ግን ማርቆስ እንትን ጥሌ ነው እንጂ አይሄድም ካንተ ጋር ያለው ዜዶ ሕፃን ልጅ ነው እንዴ? ሚዲያ ላይ እንኳን ከወጣ እኮ ስንት ዓመቱ ነው? ቆየ። በዛ ላይ ግንባሩ በረንዳ እየሰራ ነው። ጥሌ በቃ በራሱ ኤጅ ይመስለኛል ሰዎችን ሁሉ የሚገመግመው። እንግዲህ ጥላውን ቀላል ይሸውደው ነበረ። ልጅቷ አዋረደች። ወይኔ ዜዶ ጥሩ ዋሽተ ነበር። አልሆነልክም፣ አልተሳካልህም። እውቀቱ ይኑርክ መጀመሪያ። የሆነ የውሸቱ እውቀት ሳይኖርክ ዝም ብለህ አትዘርጠጥ። አዋረድኩት ባለኝ መቼም በዚች ዓለም ቆይተን እድሜ ሰጠንና አርጅተን አፍጅተን ወይ በጎልማሳነት መሞት ስለማይቀር የምናዘዝልህ አለኝ አንድ ነገር። በጣም ስለማምን በህይወት ዘመኔ መኖር ስለማልችል ካንተ በቀር እኔ አልጠላህምና ከሞትኩም በኋላ አደራ እልሃለሁ እንዳትወድልህ። ምናልባት ቀድሜ ከሞትኩኝ እንደሆነ መቼም ተመልሼ ሚስት ስለማልሆን 40 አውጥተህ አልፎም ዓመቴ አንተም ትጎዳለህ ቢሉ ነፍስ አባቴ ቤቱም አይቀዝቅዝ አንተም አትጎዳ ካለ ሴት አይሆን የሚቆሽሻል ጓዳ። ሌላን ፈልግልህ ከአንድ ሁለት ይሻላል። ወዳጅ ዘመዶች እንደዚህ ነው። ጎረቤት ጓደኛ ይሄን ቢሉ አንተ ግን አትስማ የሚሉን ሁሉ በህይወት እያለው የተናገሩትን እንደ ቀልድ አድርገም የተናዘዝኩትን አንድም እንዳታስቀር ቀድመ ነገራቸው። ኑዛዜ እንዳለባት ተደብቃቸው ለንስሐ አባቴ እንደምትላቸው በህይወት እያለች ያስቀመጠቻቸው አልማዝ ወርቅ የላትም ገንዘብን ጨምሮ ኑዛዜዋ ግን ከኔ ኖራል አብሮ። ስለምትወደኝ አደራ ያለችኝ አስምላ አስገዝታ በቃል ያሰረችኝ ምናልባት ቀድሜህ በእግዚአብሔር ብትጠራ ሌላ እንዳታገባ አደራ አደራ እንደዚህ ብላለች ብለን ነገራቸው። ኑዛዜ እንዳለባት ተደብቃቸው ቢሉኝ ምን አገባኝ የሙት ቀናተኛ። እኔ ግን ልቤ እንዳርፍ አርፌ እንድተኛ ከሞትኩም በኋላ ልቤ ካንተ ጋር ነው። ሌላ እንዳታገባ ኑዛዜ ክቡር ነው። የዝጌሩን አናውቅም ቢሆን ያንተ ተራ ምናልባት ቀድመኸኝ አንተ ብትጠራ መቼም ሴት ነኝና ህይወት ይከብደኛል። ለብቻዬ ኑሮስ እንዴት ይቻለኛል? ወዳጅ ዘመዶቼ ማግባቴን ካመኑ
ሌላ እንደማገባ ልንገርህ ካሁኑ። የሴትዮ የግጥም ችሎታዋን ሳላደንቅ አላልፍም። ግን የሆነ ራስ ወዳድ መሆን ራስ ወዳድ የሆነች አይመስልም? እሱ ከልክላ ገዝታው እሷ ለምንድን የምታገባው? አግባብ ነው ብላችሁ ታምናላችሁ? አያስኬድም። እንደውም እሱ ይመስለኛል ማግባት ያለበት ትንሽ ልጆች ካሉ ጓዳ ውስጥ መግባት ምናምን ትንሽ ስለሚቸግር እሱ ነው ማግባት ያለበት ከሷ የበለጠ። ሰልፊሽ የሆነች ይመስለኛል። ግን በጣም ነው ማደንቃት። ጥሩ በዛ ላይ እንደምነበናነብ በቃሏ ይዛ ነው የምትለው። ኢቢኤስ ላይም ቀርባ ነበር ከዚህ በፊት አቅርቤያታለሁ። ኢቢኤስ ላይ ያቀረበችውን ግጥም ይገርማል። በቃ በጣም ትገርማለች። እንደዚህ አይነት ሴት ቤት ውስጥ ተደብቃ ትንሽ በመጽሐፍ ታሳትማቸው የሆነ ለህዝቡ ይዳረሳል ብዬ አስባለሁ። ለአንባቢያን ብታስብበት ጥሩ ነው። ደስ ይላል ግጥሞች። እንግዲህ ሁለተኛ ግጥም ሰማው ደስ ይላል። እኔ ደስ ብሎኛል። ለዛሬ ያዘጋጀውላችሁ እነዚህ ነበሩ። እንደተማራችሁበት፣ እንደሳቃችሁ፣ እንደተደሰታችሁበት በማመን ላይኳን እንዳትረሱኝ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።